Human Development Index ምንድነው? The basic objective of development is to create an enabling environment for people to enjoy long, healthy and creative lives. የልማት ዋና ዓላማው ምንድነው ከተባለ የሰዎችን ህይወት ማሻሻል ነው። ረጅም እድሜ እንዲኖሩ፣ ጤነኛ እድሜ እንዲኖሩ፣ ክሪኤቲቭ የሆነ ለችግሮች ፈጣሪ የሆነ ነገሮችን መፍትሄ የሚፈጠር ሰው እንዲሆኑ ማድረግ ነው። The understanding and measurement of development has shifted from one dimension, that means income ምናምን ከዛ to multiple dimension እና ይሄ የዴቨሎፕመንት አስተሳሰብ ከአንድ ዳይሜንሽን ከገቢ ከቁጥር አንፃር ከፍ ብሎ አሁን ደሞዙ 10,000 የነበረ ሰው 20,000 ሆነ ከማለት ከፍ ብሏል። ከገቢ አንፃር ብቻ አይደለም፣ ከኢንካም አንፃር ብቻ ሳይሆን ወደ መልቲፕል ዳይሜንሽን ተቀይሯል። ምን አንፃር? ከካፓቢሊቲ ፍሪደም አንፃር። እንዴት? An increasing GDP is often seen as a measure of welfare and economic success. GDP የሀገር GDP ሲያድግ ጥሩ ነው፣ እንደ ደህንነት እንዲሁም እንደ ኢኮኖሚ ስኬት ይቆጠራል ለዛ ሀገር። However, it fails to take into account for the multidimensional nature of development or the inherent shortcomings of capitalism, which tends to concentrate income and thus power in the hands of few. ነገር ግን ይሄ ገቢ ብቻ አያረጋግጥልንም ልማትን ነው። ገቢ ጥሩ ነው፣ ማደጉ ጥሩ ነው፣ ጂዲፒ ማደግ ጥሩ ነው፣ ግን ያ ብቻ አያረጋግጥልንም። ምክንያቱም ያ መልቲ ዳይሜንሽናል የሆነውን የዴቨሎፕመንት የልማትን ኔቸር ከግንዛቤ አያስገባም። እንዲሁም ካፒታሊዝም ሾርት ካሚንግ አለው። ለምሳሌ ካፒታሊዝም ሀብት በጥቂት ሰዎች እጅ ውስጥ እንዲሆን ነው፣ ወይንም ፓወር በጥቂት ሰዎች እጅ ውስጥ እንዲሆን ያደርጋል። ያንን አይቀርፍም እና ከገንዘብ አንፃር ብቻ የሚመዘነው one expanded indicator which attempts to measure the multi-dimensional aspect of development is the Human Development Index, conceived by the UNDP, not only of rich but also the poor. እና ይሄ ኤክስፓንድድ የሆነ ኢንዲኬተር ከገንዘብ ከቁጥር አንፃር ብቻ ያልሆነ አለ። እሱም ሂውማን ዴቨሎፕመንት ኢንዴክስ የሚባል ይህንን ዩናይትድ ኔሽን ዴቨሎፕመንት ፕሮግራምም ይጠቀማል፣ ለሀብታሞች ብቻ ሳይሆን ለድሃ ዜጎችም። The weakness inherent in the use of GDP as a measure of development have led to the creation of other measures. GDPን እንደ ልማት መለኪያ ስንጠቀም ያመጣብን ድክመት ወይንም ያንን ጥቅም ላይ ሲውል የመጣው ድክመት የመጣው ችግር ምን እንዲሆን አድርጓል? ሌሎች ልኬቶችን እንድንፈልግ አድርጎናል፣ ወይንም ሌሎች ልኬቶች እንዲፈጠሩ አድርጓል ነው። UNDP publishes a number of different human development indicators. UNDP የተለያዩ የሰው ልማት ኢንዲኬተሮችን ወይንም ሰው ለምቷል ወይንም ልማት መጥቷል እንዲባል የሚያደርጉ ኢንዲኬተሮችን የተለያዩ ኢንዲኬተሮችን አስቀምጧል እና many of which are composites of other weighted indexes. ይሄም የተለያዩ ነገሮች የተለያዩ ፋክተሮች ታይተው ነው፣ የተለያዩ ኢንዴክሶች ታይተው ነው። ዋናዎቹ Human Development Index HDI ያለ፣ Inequality Adjusted Human Development Index IHDI ያለ፣ Gender Inequality Index GII, Multidimensional Poverty Index MEPI, Gender Empowerment Measurement GEM. ማህበድ አልሃቅ and አማርቲያ ሰን developed the HDI. እነዚህ ሁለት ሰዎች ማህበድ አልሃቅ እና አማርቲያ ሰን HDIን ዴቨሎፕ አድርገዋል፣ Human Development Index. They were aiming to develop a crude index, but one that was a better indicator of well-being and capability than GNP per capita and could be built using data that were available for most countries in the world. and develop ሊያደርጉ የሞከሩት እንግዲህ እድገትን ሜዠር ለማድረግ ነው፣ መለኪያ በሚል ነው። እና GNP የሚለካው አጠቃላይ የተመረተው ምርት ብቻ ነው። ከዛ የተሻለ ነገር ቢውልድ እናድርግ ዴቨሎፕ እናድርግ በማለት ነው። እና የበለጠ ሌሎች ኢንዲኬተሮችን ሌሎች ነገሮችን ከግንዛቤ ያስገባ ሆኖ አብዛኛው ሀገራት ላይ
ያሉ ዳታዎችን የሚጠቀም ነው እና በአብዛኛው ሀገራት ላይ available ከሆነ ዳታ አንፃር ነው። HDI is important because it is not only gives a better indication of well-being but also it is better than measuring income alone. HDI ጥሩ የሚሆነው የዌልቢንግን ጥሩ እይታ መስጠቱ ብቻ ሳይሆን ኢንካም ላይ ብቻ የተመሰረተ አይደለም፣ ገቢ ላይ ብቻ የተመሰረተ አይደለም ነው። It has been used in Human Development Report which was published since 1989 እና በሂውማን ዴቨሎፕመንት ሪፖርት 1989 ጀምሮ የሚታተመው ላይ ጥቅም ላይ የዋለ ያለ ነው። Human Development Index is a composite criterion consisting of 3 indicators of development to measure the level of welfare of the people of a country. የአንድ ሀገር ህዝብን ዌልፌር ደህንነትን ለመለካት ልማትን ለመለካት 3 ኢንዲኬተሮችን ነው በውስጡ የያዘው። አንደኛው ላይፍ ኤክስፔክታንሲ ኢንዲኬተር. This refers to life expectancy at birth, the number of years a newly born baby is expected to live. አንድ አዲስ የተወለደ ህፃን በአንድ ሀገር ላይ ስንት ዓመት ሊኖር ይችላል የሚለውን ነው ላይፍ ኤክስፔክታንሲ የሚያሳየው። ይሄው ከገንዘብ አንፃር ብቻ የሚለካ አይደለም። አንድ ሀገር ላይ እድገት አለ ከተባለ እና ነገር ግን ሰዎች የሚሞቱ ከሆነ እዛ ሀገር ላይ ልማት አለ ለማለት ይከብዳል። ደሞዛቸው 50,000 ወይንም 100,000 ሆነ የወር ደሞዛቸው፣ ነገር ግን የሀገሪቷ ህዝብ የሚሞት ከሆነ ይሄ የሚያሳየው ቁጥር ብቻ ነው እያደገ ያለው ነው። ስለዚህ የኢንካም ከፍ ማለት ጥሩ ነው፣ ነገር ግን ኢንካም ብቻ አይወስንም ነው እድገትን ወይንም ልማትን። ስለዚህ ላይፍ ኤክስፔክታንሲ ይታያል። ሃይ ላይፍ ኤክስፔክታንሲ at birth indicates that a high level of development and vice versa. የአንድ ሀገር ህዝብ የመኖር ጣራ ላይፍ ኤክስፔክታንሲው ከፍ ባለ ቁጥር ኦኬ እዛ ሀገር ላይ ልማት አለ የሚለውን መረዳት እንችላለን። ሌላው educational attainment indicator ነው። This refers to the level of education which is attained by the people of the country on average basis. ይሄ የሀገሪቱ ሰው ከትምህርት ጋር ያለው ግንኙነት ወይንም ሌቭል ምን ይመስላል የሚለው ነው። So the constituents of educational attainment ይሄ educational attainment ምን ይዟል በውስጡ ላይ? አንደኛ አደልት ሊትረሲ ሬት እና ግሮስ ኢንሮልመንት ሬት ነው። ያ ማለት አንድ ሀገር ላይ ልማት አለ ከተባለ የሚማር ሰው ቁጥር ከፍ ይላል፣ ግዴታ ነው። ያደጉትን ሀገራት ማየት እንችላለን፣ ኢኮኖሚያቸው አሪፍ የሆኑ ሀገራትን ማየት እንችላለን። ትምህርት ግዴታ የሆነ ነው የሚሆነው እና በውስጡ ምን ይዟል ከተባለ አደልት ሊትሬሲ ሬት አለ። ምንድነው ሜዠር የሚያደርገው? ይሄ the percentage of people aged 15 and over who can understand, read and write a short and simple statements in their everyday life. ይሄ የመማር መጠን ያደጉ ሰዎች አደልት ማለት ያደጉ ሰዎች ነው። ከ15 እድሜያቸው ከ15 በላይ ሆኖ ማንበብና መጻፍ የሚችሉ ሲምፕል የሆነ አረፍተ ነገርን በዕለት ተዕለት ህይወታቸው ላይ ማንበብና መጻፍ የሚችሉ ሊትራል እንላለን ወይንም ሊትረሲ ሬት እንላለን፣ የተማረ እንደማለት ነው። ሶ ያንን ይለካል ነው እና ብዙም እድገት የሌለበት ሀገር ላይ ማንበብና መጻፍ የሚችል ሰው ቁጥሩ አናሳ ነው የሚሆነው ነው እና ያ የተማረ የሚለውን ይለካል። ሌላው the gross enrollment ratio ደግሞ የሚያሳየው shows the percentage of population enrolled at primary, secondary and university level በመጀመሪያ ደረጃ ትምህርት ቤት፣ በሁለተኛ ደረጃ ትምህርት ቤት እንዲሁም በዩኒቨርሲቲ ትምህርት ላይ ያለ ኢንሮልድ ሆኖ ያለን የሰው ቁጥር ነው የሚያሳየው። a higher gross enrollment ratio represents a higher level of development እና ብዙ ቁጥር ያለው ሰው ትምህርት ላይ ካለ ዴቨሎፕመንቱ ከፍ ያለ ነው የዛ ሀገር ሚለውን መረዳት እንችላለን። ሌላኛው ስታንዳርድ ኦፍ ሊቪንግ ኢንዲኬተር ነው። real GDP per capita is considered as the indicator of the standard of living of the people. የሰው የኑሮ ደረጃ ይሄ በሪል GDP per capita ነው የሚሰራው። የሀገሪቷ GDP ኢንካም ለአጠቃላይ ሰው ሲካፈል እንደማለት ነው። ስለዚህ ያያችሁ GDP ሶስተኛ ላይ ነው፣ አንዱ ፋክተር ነው እንጂ እሱ ብቻውን አይደለም ዴቨሎፕመንት አለ እንዲባል የሚያደርገው። when we divide the GDP at constant price by the total population of the country we get
ሪል ጂዲፒ ፐር ካፒታ የሀገሪቷን አጠቃላይ ጂዲፒ ለአጠቃላይ ህዝብ ስናካፍል ጂዲፒ ፐር ካፒታ እናገኛለን። ሪል ጂዲፒ ፐር ካፒታ ኦልሶ ናውን አስ ሪል ፐር ካፒታ ኢንካምን ብለን መጥራት እንችላለን በሌላ ስም። ሃየር ፐር ካፒታ ሪል ኢንካም ዩዥዋሊ ሪፕሬዘንትስ ኤ ሃየር ስታንዳርድ ሊቪንግ። ፐር ካፒታ የሀገሪቱ አጠቃላይ ገንዘብ ወይንም የምርት ቫልዩ ለሀገሪቱ አጠቃላይ ሰው ሲካፈል ለምሳሌ 100 ቢመጣ ለአንድ ሰው 100 ብር ይደርሳል ነው። 1000 ቢመጣ ለአንድ ሰው 1000 ብር ይደርሳል ነው። የትኛው ይሻላል? ይሄ ነው የሚሻለው። ስለዚህ ሲያድግ የሰውም የኑሮ ደረጃ ከፍ ብሏል የሚለውን ያሳያል። in 2010 a revised HDI was developed to account for inequality in a country። በ2010 የተሻሻለ HDI መጣ። እሱ ምንድነው? ኢኒኳሊቲን በሀገሪቱ ውስጥ የገቢ አለመመጣጠን በሰዎች መሃል አለ። ያንን ከግንዛቤ የሚያስገባ መጣ። this is sometimes referred to as ይሄ አንዳንድ ጊዜ inequality adjusted HDI ተብሎ ይጠራል። inequality adjusted human development index and is considered far more accurate than the initial HDI። እና መጀመሪያ ካለው HDI በጣም የተሻለ ነው ይሄኛው፣ ምክንያቱም አለመመጣጠንን ከግንዛቤ ስለሚያስገባ። though some still find the old formula useful in some applications። ያው አንዳንድ ሰዎች የመጀመሪያው HDI ይሻላል የሚሉም አሉ ፎርሙላ ላይ ለመጠቀም። HDI ኢንዴክስ ምንድነው ከተባለ actual value ሲቀነስ minimum value ሲካፈል maximum value ሲቀነስ minimum value ነው። HDI ላይፍ ኤክስፔክታንሲን ያያል ብለናል። ላይፍ ኤክስፔክታንሲ ላይ አሁን ያለው ሰው የሚኖርበት እድሜ አለ። አሁን ያለው ላይፍ ኤክስፔክታንሲ ሲቀነስ አነስተኛው የሚኖረው አለ። ዝቅተኛው የሀገሪቱ ሰው ሲካፈል ትልቁ የሚኖረው እድሜ አለ፣ ሲቀነስ ዝቅተኛው አለ። ኤዱኬሽን ኢንዴክስን በሚታይበት ጊዜ 2/3 ታይምስ አቨሬጅ ሊተረሲ ኢንዴክስ ሲደመር 1/3 ኦፍ ኢንሮልመንት አጠቃላይ ግሮስ ኢንሮልመንትን ነው የሚያሳየው። በዚህ ይሰራል። አደልት ሊትሬሲ ኢንዴክስ ደግሞ ራሱ ፎርሙላው እንደዚህ አደልት ሊትሬሲ ሬት ሲቀነስ ኦ ሲካፈል 100 ሲቀነስ 0 እንደሆነ ማየት እንችላለን። ግሮስ ኢንሮልመንት ኢንዴክስም እሱም ፎርሙላ አለው በእንደዚህ አይነት መንገድ። ኢንካም ኢንዴክስ ወይንም የገቢ ኢንዴክስ ሎጋሪዝም ኦፍ ጂዲፒ ፐር ካፒታ ሲቀነስ ሎግ 100 ኦቨር ሎግ 4000 ሲቀነስ ሎግ 100 ነው። ሶ HDI የሚሰራው እዚህ ጋር 3 ነገሮች አሉ አይደል? አንደኛ ላይፍ ኤክስፔክታንሲ ይሰራል፣ ሁለተኛ ኤዱኬሽን ኢንዴክስ ይሰራል፣ ሶስተኛ ኢንካም ኢንዴክስ። እነዛን ይወስድና HDI 1/3 ኦፍ ኢንካም ኢንዴክስ ሲደመር 1/3 ኦፍ ላይፍ ኤክስፔክታንሲ ኢንዴክስ ሲደመር 1/3 ኦፍ ኤዱኬሽን ኢንዴክስ። አያችሁ ዴቨሎፕመንትን ሜዠር ለማድረግ ከግንዛቤው ያስገባው ገቢን ብቻ ሳይሆን የእድሜ ምን ያህል ሰው ይኖራል፣ ምን ያህል እድሜ ይኖራል፣ ማክሲመም የእድሜ ጣራን፣ እንዲሁም የትምህርት ሁኔታን ምን ያህል ሰው ይማራል፣ ምን ያህል ሰው ማንበብና መጻፍ ይችላል የሚለውን ነው። ስለዚህ ይሄ ትክክለኛ የተሻለ ነው ገቢን ብቻ ሜዠር ከማድረግ። The HDI can be arrived at by first constructing the individual indices of the above 3 components and then taking the simple average of the indices። HDI የሚሰራው መጀመሪያ እያንዳንዱ ኢንዴክስ ለየብቻ ይሰራል። እዚህ ጋር ፎርሙላ አለው ብለናል። ላይፍ ኤክስፔክታንሲ ለብቻው ይሰራል፣ ኤዱኬሽን ኢንዴክስ ለብቻ ይሰራል፣ ፎርሙላ አለው። እያንዳንዱ ደግሞ እዛ ፎርሙላ ውስጥ ያሉ ፎርሙላዎች አሉ። ለምሳሌ አደልት ሊትረሲ ኢንዴክስ እንዲሁም ግሮስ ኢንሮልመንት ኢንዴክስ ፎርሙላ አለው። ያ ተሰርቶ ኢንካም ኢንዴክስ ተሰርቶ እነሱን አንድ ላይ አድርጎ የሚደምረው 1/3 እያደረገ to construct the relevant indices. The UNDP first fixes the maximum and minimum values of each indicator for a particular year end. Then with the help of the formula below, one can arrive at the achievement level of the country concerned in respect to a particular indicator. እንግዲህ መጀመሪያ UNDP ማክሲመም እና ሚኒመም ቫልዩን እንትን ያደርጋል አሳይን ያደርግና ከዛ አንፃር ፎርሙላው ይሰራል ነው። እዚህ ጋር አቺቭመንት ሌቨሉ ማክሲመም ሚኒመም ቫልዩ ስንት መሆን አለበት የሚለው ለምሳሌ እዚህ ጋር
the life expectancy at birth of a particular country is 65 years በአንድ ሀገር ላይ ላይፍ ኤክስፔክታንሲ 65 ዓመት ነው። አንድ በአቨሬጅ አንድ ሰው የሚኖረው 65 ዓመት ነው እንበል። assuming እንግዲህ ይሄ UNDP የሚሰጠው መረጃ ነው። ማክሲመም እና ሚኒመም ቫልዩ ላይፍ ኤክስፔክታንሲ 80 እና 20 ቢሆን ለዛ ዓመት ላይፍ ኤክስፔክታንሲ ኢንዴክስ ምን ይሆናል? ላይፍ ኤክስፔክታንሲ ኢንዴክስ ምን ይሆናል? የዛ ሀገር ላይፍ ኤክስፔክታንሲ 65 ነው ሲቀነስ ሚኒመሙ ስንት ነው? 20 ነው ሲካፈል ማክሲመሙ ስንት ነው? 80 ሲቀነስ ሚኒመሙ 20 በዚህ ፎርሙላ ይሰራል ነው። 65 ሲቀነስ 20 45 80 ሲቀነስ 20 60 45 ኦቨር 60 ይሆናል። በ15 3 በ15 4 3 ኦቨር 4 ወይንም 0.75 ይሆናል። ላይፍ ኤክስፔክታንሲ ኢንዴክሱ 0.75 ይሆናል። as calculated above, the individual indices of educational attainments and adjusted real GDP per capita can be found for a particular year. ከዛ በኋላ የኤዱኬሽኑም የገቢውም ይሰራል በዛ አመት ያለው። ከዛ HDI እንዴት ይሰራል? ላይፍ ኤክስፔክታንሲው አለ፣ ኤዱኬሽናል አቴንመንት አለ፣ ከዛ ደግሞ ገቢው አለ፣ ስታንዳርድ ኦፍ ሊቪንግ ኢንዴክስ አለ። ያን የእያንዳንዱ 1/3 ነው አይደል እዚህ የተባለው 1/3 ማለት ሶስቱንም ደምሮ ኦቨር 3 ማለትም ይቻላል። 1/3 ኮመን ስለሆነ ሶስቱንም ደምሮ ኦቨር 3 አድርጎ HDIን ይሰራል ነው። For the above discussion, it is clear that the HDI emphasizes the quality of life in contrast to the national and per capita income, which only focuses on quantitative aspects of development. So ከላይ ባየነው መረጃ መሰረት HDI ምን እያደረገ ነው? ኳሊቲ ኦፍ ላይፍን ነው እየመዘነ ያለው። እንደ ፐር ካፒታ ኢንካም ቁጥር ብቻ አላየም። ደሞዙ 10,000 የነበረው 20,000 ሆኗል። በአገሪቱ ውስጥ የሚመረተው ገቢ ሚሊየን የነበረው 5 ሚሊዮን ሆኗል የሚለውን ቁጥር ብቻ አይደለም እየነገረን ያለው። ኳሊቲ ኦፍ ላይፍ በሁሉም ዘርፍ ከገቢ አንፃር፣ ከትምህርት አንፃር፣ ከእድሜ ቆይታ አንፃር ያው ጤና ማለት እንችላለን። እነዛን ሁሉ ኳሊቲ ኦፍ ላይፍ ነው እየነገረን ያለው ነው። ኢትዮጵያስ HDI ቫልዩ ኤንድ ራንክ የኢትዮጵያ የHDI ቫልዩ ስንት ነው? ኢትዮጵያስ HDI ቫልዩ ፎር 2019 ዋዝ ይሄን ያህል ነው። HDI ሂውማን ዴቨሎፕመንት ኢንዴክስ እና ይሄም ላው ሂውማን ዴቨሎፕመንት ካታጎሪ ውስጥ መድቧታል ኢትዮጵያን። ከ189 ሀገራት 173ኛ ላይ ነው ያለችው። በጣም ያነሰ HDI ነው። በ2000 እና በ2019 መሃል ያለው 2000 ላይ 0.292 ነበር። 2019 ላይ በውጮቹ ማለት ነው 0.485 ነው የሆነው። ይሄም ጭማሪ ያሳይቷል ነው በ66.1%። እዚህ መረጃውን ስናይ ከ1990 እስከ 2019 ያለው ላይፍ ኤክስፔክታንሲ አት በርዝ እያደገ 66 ዓመት ነው የሆነው። 47 ዓመት ከነበረበት ኤክስፔክትድ years of schooling ማለት አንድ ሰው ምን ያህል ዓመት ይማራል ተብሎ የሚጠበቀው ነው። በአገሪቷ ባለው የትምህርት ሁኔታ አንፃር አሁን 2019 ላይ 8.8 አንድ ተማሪ ከአንደኛ ክፍል ጀምሮ ማለት ነው 8.8 ወይንም 9 አካባቢ እስከ 9 ነው አቨሬጁ። ያ ማለት እንግዲህ ፕራይመሪ የሚባለው እስከ 8ኛ ነው። ከዛ ሰከንደሪ ደግሞ አለ ከ9 እስከ 12 4 ዓመት። ዩኒቨርሲቲ ደግሞ አለ ከዛም ከፍ ያለ 5 6 ሊሆን ይችላል። ፈርስት ባችለር ዲግሪ የመጀመሪያ ዲግሪ እና ሁለተኛ ያለ ሲቀጥል ትምህርት ላይ የሚቆይበት እድሜ እስከ 12 አለ። ከዛ በኋላ 4 ከሆነ 16 5 ከሆነ 17 እያለ ይቀጥል። ከዛ ውስጥ በሀገሪቷ የተመቻቸው 9 ዓመት ነው አንድ ተማሪ አቨሬጁ ነው ወይንም ማካዩ ነው። ይሄ ሚን years of schooling ደግሞ አሁን ላይ እየተማሩ ያሉት ነው 2.9 ወይንም 3 ዓመት ነው በአቨሬጅ የኢትዮጵያ የሀገሪቷ ሰው የሚማረው እስከ 3ኛ ክፍል ነው ማለት 3 ዓመት ላይ ነው 3 ዓመት ነው ትምህርት ላይ የሚቆየው እንደማለት ነው። ያ ማለት የሁሉም አማካይ ሲሰራ 15 ዓመት 16 ዓመት የሚማር ይኖራል፣ ግን አቨሬጁ 3 ነው
እና ይሄ ምን ያህል ትንሽ እንደሆነ ማየት እንችላለን በትምህርት ያለው። GNI ፐር ካፒታ ደግሞ ስናይ ወይንም ግሮስ ናሽናል ፕሮዳክት ገንዘብ ሲታይ 2207 ነው። ይሄ ፒፒፒ በዶላር እንደማለት ነው። የሀገሪቷ አመታዊ ምርት ለአጠቃላይ ለጠቅላላ ህዝብ ሲካፈል ይሄ ተሰርቶ ነው 0.485 የመጣው እና ላው ሂውማን ዲቨሎፕመንት ኢንዴክስ ነው ያለው። ኢቫሉዌሽን ኦፍ HDI and its relevance to developing countries እና HDIን እንገምግም እንዲሁም በማደግ ላይ ላሉ ሀገራት ምን ጥቅም አለው። Critics argue that the HDI science weights to certain factors that have equal trade-offs when these measurements may not always be equally valuable. የሚተቹ ሰዎች HDI እኩል ቁጥር ይሰጣል አንዳንድ እኩል ላልሆኑ ልኬቶች ይላል። ለምሳሌ countries could achieve the same HDI through different combinations of life expectancy and GNI per capita. እንግዲህ ሶስት ነገሮችን ስለሚይዝ GNI የተለየ ሆኖ ላይፍ ኤክስፔክታንሲው የተለየ ሆኖ ሀገራት ተመሳሳይ HDI ሊኖራቸው ይችላል። Human Development Index ቁጥሩ የተለያየ ሆኖ this would imply that a person's life expectancy has an economic value. ይሄ ወደ ምን ይወስዳል ማለት ነው? እንግዲህ ሌሎች አሃዛዊ ቁጥሮችን አሁን ከGNI የተለየ ሆኖ ላይፍ ኤክስፔክታንሲ የተለየ ሆኖ HDI ተመሳሳይ ሲሆን ላይፍ ኤክስፔክታንሲ ከገንዘብ አንፃር ወይንም ከኢኮኖሚክ ቫልዩ የሆነ ነው ከቁጥር አንፃር የሆነ ነው የሚል ተቸት ያስነሳል። የሰውን ላይፍ ኤክስፔክታንሲ ከGNI ጋር አንድ ላይ ስለሆነ an additional year of life would add to the GNI and would thus be different in countries with different GNI per capita. ይሄ ተጨማሪ አድ የሚደረገው additional life expectancy ወይንም ሲጨመር ከGNI ጋር እየተደመረ ስለሆነ ሌላ GNI ካላቸው ሀገራት ጋር ተመሳሳይ የሆነ HDI ሊመጣ ይችላል። It also correlates factors that are more common in developed economies እና ኮሪሌት የሚያደርገው ደግሞ ባደጉ ኢኮኖሚዎች ላይ ያሉ ፋክተሮችን ነው። ለምሳሌ a higher level of education would tend to lead to higher GNI per capita. ለምሳሌ የትምህርት ሌቨሉ ከፍ ሲል የሆነ ያደጋገር ላይ የትምህርት ሌቨል የሰው የትምህርት ሌቨል ከፍ ሲል GNI ከፍ እንዲል ያደርጋል። The HDI also take into account factors such as inequality, poverty and gender disparity. HDI ኢኒኳሊቲን ወይንም የገቢ አለመመጣጠንን ድህነትን የጾታ ዲስፓሪቲን ከግንዛቤ ውስጥ ያስገባል። A country with a high value of GNI per capita would indicate a developed country, but what if that GNI is reached by marginalizing certain genders or ethnic classes? ለምሳሌ GNI per capita ወይንም GNI per capita ከፍተኛ የሆነ ሀገር ዴቨሎፕድ ነው ሊባል ይችላል። ነገር ግን ያ GNI per capita ትልቅ ቁጥር የመጣበት ምክንያት ወይንም የመጣው ድሆችን ወይንም የሆኑ ዘሮችን ማርጂናላይዝ በማድረግ ከጨዋታው ውጪ በማድረግ ቢሆንስ ብሎ ይጠይቃል። በዚህ HDI ይሻላል የሚል ነው። ምክንያቱም እነዚህን ኢኒኳሊቲን፣ ፖቨርቲን፣ ጀንደር ዲስፓሪቲን ይሄ አለመመጣጠን የጾታ እኩል አለመሆንን ከግንዛቤው ስለሚያስገባ and what if that GNI is achieved by a small percentage? GNI የተሰራው ከተወሰነ ህዝብ አንፃር ብቻ ከሆነ ሙሉ የሀገሪቷን ህዝብ ባይወክልስ ብሎ ይጠይቃል። ድሃውን ኤክስክሉድ ያደረገ ቢሆንስ ብሎ ይጠይቃል። Furthermore, the values of factors that make up HDI are bounded by between 0 and 1. HDI ቫልዩ ቁጥሩ ከ0 እስከ 1 ባለው ነው bounded የሚሆነው። This means that certain countries that already have high GNIs, for example, have little room to improve in terms of GNI score, even if their GNI continues to grow and improve. GNI gross national income አቸው ከፍ ያለ ወይንም high value ያላቸው ሀገራት እንዴት አድርገው ለማሻሻል ይሰራሉ? ምክንያቱም ብዙም ለማሻሻል ሩም አይኖረውም ነው። ኦሬዲ ከፍ ያለ ስለሆነ እያደጉ ቢሄዱም እንኳን ኢምፕሩቭ ለማድረግ አያስችላቸውም ነው። ይሄ ፓራሜትር ለላይፍ ኤክስፔክታንሲም ይሰራል።